ደሞ እንዴት አባሽ ነው የምታምን? ትንሹ ሃፒ በርዝዴይ። አባቴ በጣም ይቅርታ፣ ፕሮግራሙ እኮ ቶሎ ስላላለቀ ነው። በዛ ላይ ደግሞ ሰራተኞቹም ስላልወጡ መውጣት ደፈረ። እማዬና አባዬ ከሞቱ በኋላ አንተን እንደ እናትም እንደ አባትም ሆነ ያሳድገኝ። እኔ ግን እንኳን ለአምስተኛ ዓመት የጋብቻ አንቨርሰሪያችን በሰላም አደረሰሽ። እንደረሳሹ ገብቶኛል። እኔ ግን መቼም ማረሰው አንቺን፣ ሚስቴን፣ እናቴን፣ እህቴን፣ ጓደኛዬን ግል ያደረኩት በዚህ ቀን ነበር። አባቴ እናት፣ አንቺ ልክ እንደ ስምሽ እናቴ ነሽ። ታውቂያለሽ፣ ማንም የለኝ፣ በአንቺ ግን ሁሉን አግኝቻለሁ። ይቺ ቀን ለኔ ታላቅ ቀን ናት። ሙሉ የሆንኩባት ቀን ነች። እባክዎትን ክብርነቶ ወደ መንበሮ። ወይ እረስቼው በመወጥኩት። እንግዲህ አንተ ቀሚስ እንኳን ደስ ያለ፣ ሊያምርብህ ነው። ተወኛ፣ ስታስቁመኝ በቃ ልናገርበት። በዙሪያ ያሉት አንዳቸውም የልደቴን ቀን አላስታውሱ። አንተ ግን የልደቴን ቀን አትረሳ። ለምንድን ነው ቆይ ማትቆጣኝ? እኔ አሁን ሰገር አይደል የመጣሁት? ለምንድን ነው ማትጮህብኝ? እኔ እኮ ታላቅ ወንድምህ ነኝ። ለምንድን ነው የምቆጣ? ለምን? አንድ ቀን ሲገባ ነገሮችን ሁሉ በራስ ጊዜ ታስተካክላለህ። ይኸው ለታናሽ ወንድሜ ልዩ ስጦታ። ይሄ እኮ ለእኔ አይገባኝ። ይገባል። እድሜ ልኬን ሳጠፋ የኖርኩ ሰው እኮ ነኝ እኔ። ይገባል አባ፣ ይገባል። አንተ ያልተገባው ማን ይገባል? እና ቀንሽ እንዴት ነበር? አሪፍ ነበር። ቆይ ግን እንዴት ረሳሁት? እናት አሁንም እዛው ላይ ነሽ? ኧረ በእናትሽ እርሹና ቀናችን እናክብርበት። የኔ ቆንጆ ወይ እስከ አንድ አይነሽን ጨፊ። እናት አንድ ነገር ልነግርሽ እፈልጋለሁ። ህይወት ያለ አንቺ ልክ እንደዚህ ጨለማ ነው። አሁን ግለጭ። ይሄ ልነግርሽ ነው ያስጨፈንኩሽ። በቃ ለዚሁ ነው። እና ምን ጠብቀሽ ነበር? ስጦታ ጠበቀሽ እንዳይሆን። ቆኛ ተጋብተንም ስጦታ መሰጣጣት አለብን እንዴ? ደግሞ ይሄን የመሰለ ቀሚስ ገዛሁልሻለሁ እና በቃ እሺ እንዴ አታብርፊ እንዴ አታብርፊ።
አሁን ሁሉም ነገር ተሆነ ኬካችን እንቁርስ። መልካም ናት። ሃፒ በርዝዴይ ትንሹ። እንደምን አደርክ ትንሹ? ምን ነው ደብሯል? ሙዴ ትንሽ ጥሩ አይደለም። ችግር የለም። የተወሰነ ሳንቲም በአካውንት አስገብቼልሃለሁ። ቆይ እንድጠጣ ካልፈለክ ለምንድን ነው የምታስገባልኝ? እኔ አስበህ እንድታቆም ነው የምፈልገው። እኔ ገንዘብ ሰጠው አልሰጠው አንተ እንደሆንክ መጠጣትን አታቆም። ወንድሜ ሙት እውነት ከዚህ በኋላ አልጠጣም። ቃል እገባለሁ። በእኔ እንድታፍር አልፈልግም። እኔ በወንድሜ መቼም አፍሬ አላውቅም። ዛሬም ወደፊትም በወንድሜ አላፍርም። ምን ማለት ነው? እያለቀስሽ እያየሁሽ። አንተ ፍቅር ሰጠኸኝ፣ ራስን ሰጠኸኝ። እኔ ግን ልጅ ልሰጥህ እንኳን አልቻልኩም። ዘርን እንኳን እንድትተካና ልረዳ አልቻልኩም። እንደሱ አትበይ ናት። ሁሉም ነገር እኮ እግዚአብሔር ሲፈቅድ ነው የሚሆነው። ደግሞ ለኔ አንቺ ካለሽልኝ ይበቃኛል። አይበቃም እንዴ? አንተ ምን ያክል ልጅ እንደምትወድ አውቃለሁ። ግን እንደማትወድ እኔን እንዳይከፋኝ ብለክ እያስመሰልክ ነው ያለኸው። ደግሞ ዘርን የማስቀጠል የእናት አደራ ነበር። እሱን ደግሞ ባለማሳካት ውስጥ ምን ያክል እየተብሰለሰለ እንደሆነ አውቃለሁ። እንዳልተጎዳ የምታስመስለው እኔን እንዳይሰማኝ ብለህ ነው። ልክ ነሽ እናት። እኔ ለእናቴ ብቸኛ ልጅ ነኝ። ብቻዋን ነው ያሳደገች። ዘሯ እንዳስቀጥል አደራ ሰጥታኛለች። ግን ይሄ ሁሉ ባንቺና እኔ ፍላጎት የሚሆን ነገር አይደለም። ሁሉም ነገር እሱ ሲፈቅድ ነው የሚሆን። ደግሞ እኮ እኛ ገና ልጆች ነን አይደለም እንዴ? ለአብርሃም በስተርጅና ልጅ ሰጠው እኛንም አይነሳም። እሺ ማታ በያ በምን ሰርፕራይዝ ቢያደርገኝ ጥሩ ነው? በምን አረግሽ? እዲ አቻብድ አይደል እንዴ? ልደትህ እንደሆነ ብናውቅ እኮ ቀውጠው ነበር አይደል እንዴ? አረ ቆይ ሲጀምር ለምንድን ነው ያልነገር ከልደት ነው? እናንተ ግን ከአመት አመት እንደዚህ ማለት አይሰለቻችሁ? ባለፈውም ካለፈ በኋላ ነው አቡ ያወቅነው። በቃ አብሽሩ ዛሬ እንቀውጠዋለን። ደሞ ሳልነግራችሁ ማታ ያዩአቸከስ እንዴት እንደምታምር አባቴ፣ ግልምጫዋ ራሱ እንዴት እንደሚያምር እና አወራሁት እንዴ? አይ ማውራት እንኳን አላወራኋት። ትንሽ ሞቅ ብሎኝ ስለነበረ ዝም ብዬ ለከፍኳት። ግን ኡፍ እንዴት እንደምታምር ግልምጫዋ፣ ቀይ ፊቷ፣ ብቻ ተው እንደሱ አይነት ሴት አይቻላል። ቀስቀስ ገና በአንድ ቀን ሁሉ ልጅቷን ስላላያችኋት ዳጊ ይሙት በየትኛውም ዋጋ የራስ ያደርጋታል።
እንዴት ዋልሽ የኔ ቆንጆ? እንዴት ዋልክ? ዛሬ በጣም ድክም ብሎ ነው ያልኩት። እኔን አባቴ አሁን ቆንጆ ቡና አፈላልካለሁ። ይሄን ድካም ንቅል አድርገው ያወጣልሃል። ይሄን ብርቱካን ከሳሚ አይደለም አይገዛው? ቆይ አንቺ እንዴት ነው የምታውቂው? በቃ የሳሚ ብርቱካን ካልሆነ ላንቺ ብርቱካን አይደለም እንዴ? ነው ወይስ ወይስ ምን? ከሳሚ ጋር የሆነ ነገር አላችሁ እንዴ? ምን ይኖረናል? ነው ወይስ በብርቱካን አታሉ እንዳይቀማ ፈራ? እኔ በጣም የሚገርመኝ ቆይ ለብርቱካን ምን ይሰራለታል? እና ታዲያ ለምንድን ነው በየቀኑ የምታመጣልን? እኔማ ልክ እንደዚህ ስስምሽ እንድጣፍጭኝ ነው። Yes! Nay. ምን ነው? አውቀው እንዴ ምስተኝ? በእውነት አይደለም። በእውነት አይደለም። አይደለም እንደውም አልፈልግም። በቃ ትተዋል። Yes! አሸነፍኩ። ተፈረደልኝ። የምር ድሮም እኮ የኔ ባል ያዘውን ኬዝ ማሸነፉ አይቀርም። እኔ ግን ማን እንደሚያሳዝነኝ ታውቃለህ? ማን እንደሚያሳዝንሽ? የኔ ወሬኛ ከአንተ ጋር የሚከራከሩት ጠበቆች ናቸው። ሁሌ መሸነፍ አይሰለቻቸው። እኔ ነኝ። የኔ ባቶኝ ምን ይጦይ ነበር?
የሌላ ትሆን ነበር። ሌላ ለማንም አልሆነም። እኔ እግዚአብሔር ራሱ ሲፈጥረኝ አብነት ሂድ እሷን አፍቅር ብሎ ነው የፈጠረኝ። አባቴ አንተ እኮ ባሌ ብቻ አይደለም፣ አባቴም ወንድሜም በቃ ሁሉ ነገሬ ነህ። አንተ ባዝናክም ምን ይጠኝ ነበር? የሌላ ትሆኛለሽ? አዎ ወዴት ነይ አንተ ምን አባውና ነው ማታ? የሼባውን ቸከስ አገኘኋት። እንዴት ጽድት ያለ ቸከስ እንደመሰለች አልሽ። ለካ ሼባ ወዶ አይደለም እንደ ማህረብ ይዟት የሚዞር። አንተ ግን የሰው ቸከስ መቀማት አይተለችህማ? በቃ እኔ መስቀማሁት ተዋስኩት እንጂ ይሄ በፍቃደኝነት ላይ ተመረኮዘ ቺቲንግ ነው። እሷን ባላላት፣ እኔ ደግሞ ቆንጆዬ ቸከስ አለች። አንተ ደግሞ ካለር አልፎ ከመጀመሪያው ነው የሚስኖረው የሚያውቀው። ከትጄ በኋላ ነው እስካሁንም የተንዘላዘልኩት እሷን እስከማገኝ ድረስ። እሷ እንደሌሎቹ ቸከስ አይደለችም። ከምሬ ነው የምላችሁ። እኔ በጣም ለቁም ነገር ነው የምፈልጋት። ስሟን ስናነሳ እንደውም ደወለች። ወይ የኔ ውድ ይሄ መጣሽ? ከተረት ከተላት ግን እና እንደዚህ ከርቀት እያዩት ነው እና ለመሄድ አታናግራታለሁ? አናግራታለሁ። ታውቃለህ፣ ፈሯት። ይሄ ፍርሃት ከየት እንደመጣብኝ አላውቅም።
See these ice cubes. See these ice cubes. Drop it like it's hot. Drop it like it's hot. Really mad. Start asking you see that. Take a second. Think about it. 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 Yeah, man, yeah, man. Abu benar, sini. እንደዚህ ፈጣጣ ነው እንዴ? ጆስ ላንተ ነገር ነበር እንደዚህ ፈጣጣ መሆኑን ግን አልነገረኝ። ለአንቺ አይነት ቆንጆ አይደለም መፍታት ለምን አይነት ጉዳይ በጣም ተገጭተሽ ቆንጆ ነሽ። ለምን ዛሬ አልፈታ? ጓደኛስ እና ለሱ ሰበብ ይጠፋል። እናቴ ቀሚስ አደናቀፈኝ ማለት እናቴ ታመምሽ ማለት ሰሚ ከአምስት ደቂቃ በኋላ እንደውልሽ እንጂ ምንም አያገባሽም። አዎ በቃ ደውል። አቤት እማዬ ምን ሆነች? ሄሎ ውዷ ምን ሆነች? ምን ታመመች ነው የሚሉት? አቡ በዚህ ሰዓት ታመማሉ እንደ ማየ ደግሞ በእናትህ እንጂ አለብኝ። በቃ ነው ስንሻል ጆ እንዲህ መሆን አትሰኛም። በኋላ አደጋ ይደርስባል። እኔ እሸኛታለሁ። ይሻላል። አዎ
ሁለተኛ ልትደውይም ሆነ ልታናግረኝ እንዳትሞክሪ። አንቺ በጣም ርካሽ ሰው ነሽ። አስፈላጊ ከሆነ ይሄ ርካሽ ስራሽን ለጓደኛዬ ልነግረው እችላለሁ። አንቺ በጣም ርካሽ ሰው ነሽ። ምን ሆነሽ ነው ለቀም ሙሉ ስልክሽን የዘጋሽው? ምን ተፈጥሮ ነው ማዘር? ምን ምን እሷ ደህና ናት፣ ግን ያ ጓደኛዬ ምን የዛለት ማታ በመድኃኒት አደንዝዞ ሲጫወትብኝ አደረ። እሱም አልበቃ ብሎት ስደውልልሽ ካልመጣሽ ቆንጆ የራቁት ፎቶ አንስቼሻለሁ፣ ለፍቅረኛሽ ነው ማሳየው ብሎ ያስፈራራኛል። ሁለት ቀን ሙሉ ጠፋሁ፣ እሱ እንዳይደውልብኝ ብዬ ነው። ምን አይገርማችሁ? እኛ ለሱ ስንት ነገር እናደርጋለን፣ እሱ ፍቅረኛ ይለኝ። ሰምኛላችሁ? ካሁኑ የሆነ ነገር ካላረግን ነገ ላይ እናንተም የኔ ጣፋንታ ነው ይደርሳችሁ። እና ጠብቀን የሆነ ነገር እናርገው። ኧረ ደስ አይልም። ምንድነው ብትንበቆበቁ? እኔ ላይ ያረገው ነገር እናንተ ላይ እንዳያረገው ትምህርት መስጠት አለብን። እንዴት መሰላችሁ? አማን እንኳን ፎንቃ ገብቶለት እንዲሁ ባይኑ ያያትን ሴት ራሱ ሌላ ሰው ሲነካበት ደስ አይልም። እናማ እኔ ፍቅረኛ ላይ ያረገውን ነገር እሱ ፎንቃ ላይ እናረግበታል። ኧረ እሷንማ ሳይወዳት እኮ አይቀርም። እና እኔ ፍቅሬን አልወዳት፣ እሱ ባይን ነው የሚወዳት። እኔ ግን ለብዙ ነገር አስባት ነበር። ይኸውላችሁ እኔ አንድ እቅድ አቅጃለሁ። ሲመጣ እኔ ላናግል ብዬ አሳምነዋለሁ። ከዛ በኋላ እቤቷ እንዲመጣ እንቀጥረዋለን። እኔ ፍቅረኛ ላይ ያረገውን ነገር አይኑካው ላይ አርገን ባይኑ እንዲያይን አረጋዋለን። እኔ ግን ይሄ ነገር ምንም አልተመቸኝም። ቆይ ዳኒ፣ አንተ ፍቅረኛ ላይ ይሄን ነገር ቢያደርግ አንተ ዝም በል፣ እኛ ዝም እንላለን? እስቲ ንገረኝ። እሺ በቃ አማን ይመጣ። አስቀይሱ አማንሽ ምንሽ ነው ዛሬ ባሳብልሽ? ባካያች ልጅ ከውስጥ ያልወጣለች። ቺላክስ እንሂድና እንደለመድኩ ስታልፍ ላይ አትበላል። እኔ ምንሽ ግን አንቺ ከፈራሻት ለምን አላናገርልሽ? እንደዚህ ይሰራ? ይልሽ እኔ ወንድምሽ ዛሬውን እጅሽ ላይ ጠብ አድርግልሻለሁ። እና ልክ እኮ ነው። እንደሱ ካላደረግን እኮ እያየ ነው በፍቅሯ ማለቁ ነው። ቺርስ ለማን ፎንክ ባለትዳር ነች እንዴ? ምን ነው ዛሬ ስራ ገኝ? አይ ትንሽ ከበድ ብሎኛል። ምን ሆነሽ? እኔ እንጃ ውስጤን ጥሩ ስሜት እየተሰማኝ አይደለም። አሞሻል? ምንሽ ነው ያመመሽ? አረ ደህና ነኝ፣ ብዙም አይደለም እኮ። እሺ ካልሆነ ሐኪም ቤት እንሂድ እንዴ? አረ ምንም ችግር የለውም። በቃ ሐኪም ቤት የሚያስፈልግም ከሆነ እኔ ራሴ ሄዳለሁ። እኔ እኮ እንዲሁ እኮ ቤት እኮ ማረፍ ስለፈለኩ ነው።
በቃ ቁርስን ብላና ሂድ፣ ስራ እንዳይረፍድብ። በቃ ቁርሴን እዛው ብላለሁ፣ ይረፍድብኛል። በቃ ደህና ነኝ። በቃ ካመመሽ ደውይልኝ። እሺ እደውልልሃለሁ። ደህና ዋይል። እሺ አባቴ። ወይ እወድሃለሁ። የምር ግን ደህና ነሽ? አዎ ደህና ነኝ። በቃ ሂድ ሂድ፣ በቃ እንዳይረፍድ። ይኸውላችሁ ሁሉንም ነገር በጥንቃቄ ነው የምናደርገው። አንድም ስህተት አልፈልግም። ቆይ ወዴት እየሄደች ነው? ሄደህ ትጠይቃት። ምን ነው ዶክተር፣ ችግር አለ እንዴ? ባለትዳር ነኝ ነበር ያልሽኛ? አዎ ምን ነው? እንኳን ደስ አለሽና የምርመራ ወረቀትሽ እንደሚያሳየው የ3 ወር እርጉዝ ነሽ። ምን? ዶክተር በጣም አመሰግናለሁ።
ምን ተገኝቶ ነው? በስልክ የሚነገር ነገር አይደለም። ይልቅ አንተ ሆኖናልኝ። ያው እንደነገርኩሽ ትንሽ ላመሽ ይችላል። አይ እንግዲህ ተናገርኩኝ። ሚሰማክ የለም። ይልቅ ሆኖናልኝ። ደግሞ ፍቅር ቅር አድርጋለሽ። አንተ ነገር ኧረ ይቅርብኝ በእናትህ ይሄ ነገር አድርግ። ኧረ በእናትህ ብሮ ቺኳ ጠብ ብላለች። ሚሽን አኮምፕሊሽድ። የምርህን ነው አውራሃት? አሁንም እዛው ነን። ሲጀመር ምን አንተ የምጨርሰው ጉዳይ ነበር እኮ። ተደብቀ እንደምትሾፋ ታውቃለች። እየፈጠረናሽ እንዳቋል መታወራ ነገር አለ። እኛም ውስጥ ነን። በቃ እሺ መጣሁ። ባለፈው ስንከተላት የገባችበት ቤት ነው አይደል? በቃ እዛው አካባቢ ነኝ። መጣሁ። እሺ እንሂድ። ጫፍ ጋር ሆነን እንየው። ጆ ምንድን ነው ልጁ?
ያው እንደነገርኩ ነው አብነት። አዳሩን ሙሉ ያቅማችንን አድርገናል። ተስፋ አላት ብዬ አጉል ተስፋ አልሰጠም። ከመደፈሯ በላይ የጎዳት ስትወድቅ የመታት ነገር ነው። ጭንቅላቷ ውስጥ ደም ፈሷል። ከዚህ በላይ ምንም ማድረግ አልችልም። እንግዲህ በርታ ማለት ነው ያለብን። አሁን ገብተህ ማየት ትችላለህ። ምን ሆንሽብኝ? እናት ምንድን ነው? አባት ልጅ ልሰጥ ነበር። እኔ ልጅ አልፈልግም። አንቺ ነው የምፈልገው። አንቺ ነው የምፈልገው። በቃ እኔ ልጅ አልፈልግም። ናሁን ግሮሰሪ ማንንም እንዳትመር። ሐኪም ቤት ገብተሽ ትቀልጃለሽ። እናት አንቺ ማን አለኝ? እናት እያወቅሽ ብቸኛ እኮ ነኝ እናቴ። አንቺ ናት አባቴ ወይ እወድሃለሁ። እንግዲህ አንተ ቀሚስ እንኳን ደስ ያለ ሊያምርብህ ነው።
በቃ እቺን የምታደርግልኝ ለኔ ያለ ነገር እቺ ብቻ ናት? ማልቀስ ብቻ? በቃ ልጅ ልሰጥ ነበር እኮ አባት ላደርግ ነበር እኮ በቃ ቁጭ ብለ ማልቀስ ብቻ ነው? ለኔ ምንም ነገር አታደርግልኝም ማለት ነው? ማልቀስ ብቻ ማልቀስ ብቻ? ለኔ ያለ ነገር እቺ ብቻ ናት? ሰላም 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 የቃም ሰላም ተረጋጋ እንጨት ምን ነው ተዛ እኔ ነኝ የመጣሁት ነው አትመቸም አልጫት ቆንጆ እጅ እየተንቀጠቀጠ እኮ ነው ምን ሆነ በሰላም አለ ሰላም ተረጋጋ እንጂ ምን አትመች አረጋግጥ ተመጣጣሽ አለ የተባለውን እኮ ነው የሰጠው እኮ ለምን አጣው እንዴት አላለኩ ጫት ቃም
ምላሴ ጥሩ ሰላም ነው? እንዴ አብ ምን ነው? አይሆንም። ሌላ ሰው ጋር አይቼው እሱም እንዳንቺ ቋሚ ደንበኛ ነው። አማን ይባላል። ወንድሜ የሌለ ልጥጠው ማን ነበረ ስሙ? ዳጊ ይባላል። እዚህ ከጀርባችን ያለው ነጭ ፎቅ ታውቂው? እሱ ያነሱ ፎቅ። ይሄ ቤት እንደ ቤቱ ነበር። ከኔ በላይ አይመጣም ብለን ይናል። ቢያንስ እሱ አባቴ እትብቱ እዚህ የተቀበረ ነው የሚመስለው። ብቻውን ነበር ግን የሚመጣው? አረ የሆኑ ጀለሶች ነበሩት። እሱ ሲጠፋ በወጡ እና ታዲያው ለምን ጠፋ? እንጃ ቤት ቀይሮ ምናምን። እናት ልክ እንዳልሽ አልምራቸው። ሰላም ነው። አቤት ነበር። የስራ ማስታወቂያ አይቼ ነበር። የምር ስራ ነው? አዎ ስራ። ለማንኛውም ዶክመንትን አስቀምጠውጣ ከፈለግን እንደውልልህ ይሆናል። እሺ። ትላንትኛ ቢሮ ስራ አመልክተህ ነበር? አዎ አመልክቼ ነበር። ለኢንተርቪው ስለምፈልግ ነገር አሰብ መምጣት ትችላለህ? እሺ እመጣለሁ። አመሰግናለሁ። ይኸው ትላንት ጨርስ ያልከኝ ስራ የሚገርም በአንድ ቀን ጨረስከው? እቤት ወስጄ ጨርሼ ነው የመጣሁት። ጭራሽ ስራ ቤት ይዘህ መሄድ ጀመርክ? ዛሬ በጊዜ መውጣት ስለፈለኩ ነው። ለማንኛውም ዛሬ አመሻለሁ፣ እንዳታስብ ነው። ትንሹ ና እስኪ አንድ ማማከር ጉዳይ አለ። ሰላም፣ እንዴት ነሽ? አቤት፣ ምን ነበር? ለኢንተርቪው ተደውሎ። አቶ አብነት ነህ እንዴ? አዎ እኔ ነኝ። ውስጥ እንግዳ አለ፣ ይቅርታ አረፍ ብለህ ጠብቀው። እሺ። ትንሹ የተፈጠረ ችግር አለ እንዴ? ኧረ የለም። ለምን ጠይቂ? አይ በጣም ተቀይረሃል። ስራ ላይ ያተኮርኩ ነው። ጭራሽ ውጭ አምሽተህ እንኳን አሁንም ስራ ላይ ነው። ታዲያ ስራ ላይ ማተኮር ጥሩ ነገር አለ? ትንሹ ዳግም እኮ ወንድም ነህ።
ሽኮኮ ብዬ አሳደግኩ። ጠንቅቄ ያውቃለሁ። አንተ የሆነ ችግር ሲፈጠር ብቻ ነው በስራ ላይ የምትደበቀው። አሁንም ስራ ላይ እየተደበቀ ያለው ጉዳይ አለ። አሁንም ውስጥ የተደበቀው ህመም አለ። ንገረኝ እስቲ፣ በዚች ዓለም ላይ ከኔ ከወንድም ውጭ የሚቀርብ ሰው አለ? እዚች ምድር ላይ እኮ እንደኔ የሚረዳ የለም። እንደኔ እንደ በፊቱ ቦዘኔ ጠጪው ብቻ ውስጥህ ሰላም ነው። ወንድሜ ምንም የተደበቀ ህመም የለም። ሲቀጥል ደግሞ ስራ ላይ ስላተኮርኩ ጎሽ በርታ ነው የሚባለው አይደል? ትንሹ ልትደብቀኝ ብትሞክርም አይነህ ግን ደህና እንዳልሆንክ እየነገረኝ። ይኸውልህ ወንድሜ አይኔን ውሸታም በለው። እኔ ምንም የሆንኩት ነገር የለም። እንደውም ከዚህ ጋር ይልኩ ነው ችግር የሚፈጠረው። ይኸው አላልኩም? ተደወለ። በቃ መሄድ አለብኝ። ወይ አማን ወጣህ እንዴ? አዎ ቤትሽ ደህና ደሪ። እሺ ደህና ደር፣ ነገ እንገናኛለን። ቅድም ያዘዝኩሽን ዝርዝሮች እንዴት አደረግሽ? ተሰርቶላል። እዚህ ናቸው። አብነት አሁን መግባት ትችላለህ። አብነት አሁን መግባት ትችላለህ። አዲሱ ልጅ አንተን አይደል? አዎ። ውስጥ እየጠበቀ ነው። ግባ። በቃ ቤትሽ። እሺ። ደህና ደሪ። ደህና ደሪ። አብነት የስራ ፕሮፋይል በጣም ቆንጆ ነው። እውነት ለመናገር እኛ ከምንጠብቀው በላይ ነው። ትንሽ ግን ይህን አለባበስን አስተካክለ መምጣት መቻል አለብህ። ይህ አለባበስ እኛ ቢሮ ላይ ማቻ አያደርግም። አለባበስን ካስተካከል ነገ ስራ መጀመር ትችላለህ። አመሰግናለሁ። ምን አዲስ ነገር አለ ስለ አማን? ሰፈር ውስጥ የለም። እንደሰማሁት ከሆነ ግን ከወንድሙ ጋር መስራት ጀምሯል ብለዋል። ኧረ እሺ፣ ለማንኛውም ግን ጠንቀቅ በል።
ስንቴ ልንገርሽ? በቃ ቀላል ነገር ነው አልኩሽ አይደል? እኮ ቀለል ያለ ነገር ከሆነ ለምን ትደብቃላችሁ? ለምን አታገኙም? የኔ ውድ ይኸውልሽ፣ ላንቺ አስቤ ነው። አንቺ እንደዚህ ነገር ውስጥ መክተት አልፈልግም። የብር ነገር ከሆነ ለምን የሚያበድረን አንፈልግም? እኔ የተወሰነ ብር ልበደር? አይ ያን ያህል አስፈላጊ አይደለም። እኛው ራሳችን ተፍተፍ ብለን ሞልተናል። እሺ እስከዛ ደውልልኝ። ሄሎ ሄሎ፣ አንተ ጆን። ሄሎ 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 ሄሎ፣ በኋላ ደውልልሻለሁ። ምን ነው? የጆአና ማማ ምን አባቱ ነው የማይፋታን? አቦ ግን እስከ መቼ ነው ተደብቀ የምንኖረው? አማን እስከሚሞት ድረስ። እንኳን ደህና ቆየ። የሆነ ነገር ሰዳ። አመሰግናለሁ። ምንም አያስፈልግም። አለባበስህ ተስተካክሏል። አሁን ስራ መጀመር ትችላለህ። አማን ቢሮ አልገባም መሰለኝ። እኔ ቢሮውን ላሳይህ። እሺ፣ ደስ ይላል። እንዴት ናችሁ ልጆች? ይቅርታ አለቃ፣ ትንሽ እኮ ሙቀቱ አስቸግሮኝ። በዚህ ጠዋት ሙቀት? እሺ፣ ትናንት የሰጠውን ስራ እንዴት አደረገው? ትንሽ ይቀራል፣ ዛሬ ጨርሰዋለሁ። ዛሬ ያልክ ስንት ሳምንት አለፈ? ዛሬ እዚችው አድረት ስራህን ትሰራታለህ። በሉ ተዋወቁት። አብነት ይባላል። በሳሚ ምትክ የመጣው የሥራ ባልደረባችን ነው። አንዳንድ ነገሮችን አሳዩት፣ ተዋወቁት። በሉ ሰላም አላምሩት ስራው። በዚህ ጠዋት ሙቀት? ማን አልከኝ ስምህን? አብነት። በነገራችን ላይ ሰውየው እንደዚህ እንደምታየው አይደል። አንዳንድ ነገሮች ላይ በጣም ሲሪየስ ነው፣ ተጠንቅቀው። እሺ። ለነገሩ እኛ ያልተጻፉ ህጎችን ስለምናስተምር ብዙም እንዳያሳስበ። ለምሳሌ ህግ ቁጥር 1 በጠዋት ሸሚዝ መክፈት አይቻልም። ህግ ቁጥር 2 ስራን ዛሬ ነገ እያሉ ሳምንት ማቆየት አይቻልም። አታስቡ፣ እኔ ስራዬን ጠንቅቄ መስራት የምችል ሰው ነኝ። የእናንተ ምክርም የሆነ እገዛ አያስፈልገኝም። ዛሬ ከበድ ያለን የመጣው የባሰ አታምጣ። ያንን ተገላገል ነው ስንል የባሰ ይምጣብን። አማን ይባላል። አብነት። ዳግም ጥሩ ጠበቃ እንደሆንክ ነገረኝ። እሱን ስራዬን አይተህ ትመሰክራለህ። አይ ጥሩ። ለማንኛውም አሁን ስለ ድርጅታችን አሰራርና ስላሉብን ኬዞች ልንገርህ። በተረፈ ጸሐፊዋ አንዳንድ ፋይሎች ይዛ ልትመጣለች። እነሱን ተመልከታቸው። እሺ፣ ችግር የለም። በቃ እሺ፣ መልካም ስራ።
እኔ የምላቢ እሁድኛ ቤት ፕሮግራም አለ ለምን አመጣ? ወይ አልችልም። ያውም ደግሞ ቤት ምን ችግር አለ? ዳጊም ፈርተው ነው። በነገራችን ላይ ካንተ ጋር ጓደኛ በመሆኔ በጣም ነው ደስ ያለው። ለመጀመሪያ ጊዜ አንድ ጥሩ ሰው ገጠምክ እያለኝ። ኧረ ቢሆንም ይቅርብ። በዛ ላይ ደግሞ ቀጠሮ አለ። እሺ ካልፈለክ ምን ይደረጋል? ምግቡ ቆይ አይደል? በቃ ቼክ አድርገው። እሺ ምንድነው ደብሯል? ትንሽ ክብድ ብሎኛል። ኧረ አትጨናነቅ፣ ፈታ በል እንዴ። ታውቃለህ የሆነ በቃ በጠጣበት ይፈታ ምናምን ብለበት የሚለቀኝ ይመስለኝ። አሁን ገና አሪፍ ጭው ያመጣ እና ለምን ዛሬ ጨብሰው? ደስ ይለኛል። ስለዚህ በቃ ስራ ያለብን ካለ ጨረሰርስና ውጭ እንገናኝ። በቃ ስራ አድርጌ እደውልልሃለሁ። አብነት ምንድን አብነት ምን ልታደርገኝ ነው? አብነት ምንድን ነው? ለምንድን ነው ያሳቀኝ? እስቲ ንገረኝ፣ እናት የላችሁ? ቆይ እንዴት አስቻላችሁ? እኔ ምንም እየገባኝ አይደለም። ስለምንድን ነው የምታወራው? ስለዚህ ሀብል እውነት አብነት እኔ ስለዚህ ነገር ምን የማውቀው ነገር የለም። እስቲ ሊያምርብህ ይችላል እኮ አብነት በለኝ። እኔ ምንም የማውቀው ጉዳይ የለም። በደንብ ታውቃለህ። ይህን ሀብል ከሚስቴ ሬሳ ላይ ነው ያገኘው። እኔ እዚህ ጉዳይ ውስጥ የለሁበትም። እኔም ወጥመድ ውስጥ ነው የገባሁት። እኔው ከአንተ የምፈልገው አንተንና ግብረ አበሮችን የት እንዳሉ እንድትነግረኝ ብቻ ነው። እኔ የት እንዳሉ አላውቅም። እውነት የት እንዳሉ አላውቅም። አታውቅም? አታውቅም? አላውቅም። በደንብ ታውቃለህ። ዛሬ
የሞትህ ዋዜማ በሕይወት ላይ አንድ ቀን መርቄ አብነትን የማውቀው ጉዳይ የለም። እንደምን አደርክ አብነት? እግዚአብሔር ይመስገናል። አማንን ዛሬ አላየኸውም? አይ ትናንት ስንወጣ ከበር ላይ ነበር የተለያየ ነው። ማታም ቤት አልገባም፣ ስልክም አልደወለልኝም። በቃ ይሄ ሰውዬ አመሉ ጀመሩ ማለት ነው። ምኑ? ይልቅ ዳግም ትንሽ አሞኛል እና የባለፈውን ፋይል ስለጨረስኩ ወደ ቤት መሄድ እችላለሁ? ለምን ሕክምና አትሄድም? ካልተሻለ ትንሽ አይቼው እሄዳለሁ። ጥሩ እሺ። አብነት በቃ ታሰቃየኝ። እኔ ምንም የማውቀው ነገር የለም። አሁንም አትናገርም እኮ? ባውቅ የትና ባውቅ እናገራለሁ። አብነት እባክህ አታሰቃየኝ። እባክህ አብነት። ትናገራለህ ወይስ አትናገርም? የት እንዳለው አላውቅም። እባክህ ከመጀመሪያ ሁሉንም ነገር እነግርሃለሁ። አሁን እንደውላችኋል። ማን ጋር እንደውል? አንዱ ስም ንገረኝና እንደውላችሁ። ጆ ሁላችሁም ያደረጋችሁት ነገር ዋጋችሁን ትከፍላላችሁ። አንተ እየከፈልክ እንዳለሁ ማለት ነው። እኔን አስክረህ ፍቅረኛ እንደፈርከ እኛም አንተ የምትወዳትን ልጅ ልክ እንደዛው አደረግናት። እኔ በፍጹም አላስገደድኳት። ሁሉም ነገር በፍላጎቷ ሊሆን ያረከውን ነገር እያንዳንዱን ደግሞ በራስህ ታገኘው። ጆጆ አትዝጋው፣ አትዝጋው፣ ጆ አትጮህ፣ አትጮህ። አሁን ፍቅረኛው ጋር እንደውላለን። ማን ነበር የፍቅረኛው ስም? ማን ነበር? ትዕግስት።
ከልሻለሁ ብለህ ታስፈራራኝ የደወልክ? አይ አይደለም፣ ከሞት ላድንሽ ነው የደወልኩት። ማለት ቲጂ ልብ ብለሽ ስሚኝ። ለጆ ሁሉንም ነገር ነግሬዋለሁ። አንቺ ደውለሽ ዋሽተሽ ከነገርሽው በኋላ በአንቺ ንዴት ተነሳስቶ ምንም የማታውቅ ጨዋ ሴት ዳፍሮ ገድሏል። ያን ደግሞ የአንቺ ስራ መሆኑን አውቀው፣ ስለዚህ ለዚሁ ሊዳረግሽው አንቺ እንደሆንሽ ስላወቀ ሊገልሽ ይፈልጋል። በምልክልሽ አድራሻ መተሽ ራስሽን አድኝ። ይህም ምነግርሽ ድጋሚ ስህተት እንዳይሰራ። እንዴት ላምን እችላለሁ? አሁን ይደውልልሻል። በጣም ስለተናደደ አታንሺው። አሁን ለጆ ትደውልለትና ፍቅረኛው እንዳያስከበትና በምትልከበት አድራሻ ፈጥሮ እንዲመጣ ትነግረዋል። ሄሎ ጆ። ሄሎ። ይኸውልህ ፍቅረኛን አግኝቻለሁ። ምን? ሰማኛል። የጅል ስራ እሰራለሁ በልና እያንዳንዱ ያረከውን ነገር ፍቅረኛ ላይ ነው ደግሞ በምልክልህ አድራሻ በ10 ደቂቃ ውስጥ ድረስ። እሺ እሺ። የት አለ? ውጣ እንጂ። ደረሳችሁ? አዎ ደርሰናል። ይኸውልህ ያልኩን እያንዳንዱን ነገር ትነግራቸዋለህ። እሺ? በጣም ጥሩ። አንተ መጨረሻ ትቀርና ሶስቱን በየ10 ደቂቃ ልዩነት ትልካቸዋል። የገባው ተርፎ ከተመለሰ ልጅቷን ይዞ ይወጣል። ካልሆነ ሞቷል ማለት ነው። በዚህ መሰረት አንድ ወንድ ትገባለች። እኔ እስክሞት ድረስ በዚህ መሰረት ይቀጥላል ማለት ነው። ያ ማለት ከዚህ ቤት ወይኔ ወይ እናንተ ናችሁ የምትወጡት። ተግባባን? አዎ ገብቶኛል። አይ ካልክ ግን አንገቷን ነው መቃላል። ገብቶኛል። እሺ እሺ። መልሼ ስደውልልህ የመጀመሪያውን ሰው ትልካለህ። ይኸውልህ አማን፣ በዚህ በተደረጉ ነገሮች በሙሉ እያንዳንዱ ነገር ያንተ እጅ ከሌለበት እኔ ከአንተ ጋር ምንም አይነት ጉዳይ የለኝ። አሁን አድርግ የምልህን ካደረግክ ያሰርኩህን እፈታሃለሁ። ከዛ ይህን ጩቤ ይዘህ የእሷ አንገት ላይ ደቅነህ እያንዳንዱ ሲመጡ ትከታተላቸዋል።
እኔ ደግሞ ካንተ ጀርባ አለሁ ማለት ነው። ባባ በጣም ጥሩ። ታዲያ የተለየ እንቅስቃሴ አደርጋለሁ ብለህ ብታስብ የሶስታችሁንም ጭንቅላት በጣጥሽ ነው ማስቀምጥልህ። ኧረ እሺ ችግር የለውም። ለራሴ ሰማሁ አልከው። ቆይ ምን አባቱ ሊሆን ብሎ ነው እንደዚህ አጉል ጀብደኛ የሚያደርገው? ግን ይሄ ነገር የሆነ ተንኮል አስበው ቢሆንስ? ይሄ ነገር ቢቀርብንስ? ወቅዋቅ እንደውም መጀመሪያ መገባው አንተ ነው። ይኸውልህ አማን ካልሞተ ሁላችንም ሰላም አናገኝም እያልኩ እኮ። በቃ ችግር የለውም። እኔ መጀመሪያ እገባለሁ። ቀጣይ ግን አንተ ነው የምትገባው። አንድ ባልክ ዳኒ ራስን ጠብቅሽ። ቀስ እያልክ ተራመድ። ቀስ ተረጋጋ እንጂ። ቀስ እያልክ አስር ደቂቃ ሞልቷል። ተረኛ አንተ ነህ። ዳኒ ቀጥቷል አይደል እንዴ? ለምንድን ነው የምገባው? ግባ። ቀስ እያልክ እንጂ አንገቷን ነው በጥሶ ቀስ እያልክ ነው። ተረጋጋ ተረጋጋ። ቀስ አለበዚያ አንገቷን በጥስ አንገቷን በጥሳት ቀስ ብለህ አንድ ነገር ታረጋትና ጭንቅላትን በታትንልሃለሁ። እንኳን ደህና መጣችሁ እናንተ አውሬዎች። የት ነው ያለነው? ቲጂስ ቲጂን የት አደረካት? ጫፏን ትነካትና እገልሃለሁ። ቲጂን የት አደረካት? አንተ ካዲ፣ ትሴታ ሴት ካዲ። ቆይ አንተ ማነህ? ምን አባህ ነው የምፈልገው? አማን እጅ እኮ አልፈታልኝ። እየቀለዳችሁ ነው እንዴ? አማን ምንድን ነው ከኛ የምትፈልገው? ሁለታችሁም ጫፏን ትነኳትና እገላችኋለሁ። ማማት ሞት እገላችኋለሁ። ለምንድን ነው ያሰርከን? ዝም በሉ! ዝም! እናንተ አውሬዎች ዛሬ እያንዳንዳችሁ ለሰራችሁ ጥፋት ቅጣታችሁን ትቀበላላችሁ። የምን ጥፋት? እስከነ ልጇ ደፍራችሁ ለገደላችኋት የነፍሰ ጡር ሚስቴን ደም
ነፍሰ ጡር ነበረች እንዴ? ዝም በል! ዝም በል! እንደናንተ ቢሆን በሳት ባቃጥላችሁ በአሲድ በቀቅላችሁ ደስ ይለኝ ነበር። ግን እኔ እንደናንተ አይደለሁም። እኔ በጣም ደግ ሰው ነኝ። እድላችሁ ጣፈንታችሁ እንዲወስንላችሁ ፈቅጄላችኋል። እነዚህ ብርቱካኖች የእናንተ ጣፈንታ የሚወስኑ ወረቀቶችን ይዘው ሕይወት ወይ ሞት። ግራ አጋባኋችሁ አይደል? ይቅርታ። በጣም ቀላል። ሁላችሁም በየተራ እድል አለው ገደኛ ነው የምትሉትን አንድ ሰው ትመርጣላችሁ። እሱ የተመረጠው ሰው ወደዚህ ቴብል ይመጣና አንድ ብርቱካን ይመርጣል። እዛ ብርቱካን ውስጥ አንድ ወረቀት አለ። ሕይወት ከሆነ ትተርፋላችሁ፣ ሞት ከሆነ እድላችሁ። ሌላው አስረግጬ ነግራችሁ ፈልገው ነገር ምንም ቢመጣ ማንም ሊያድናችሁ አይችልም። ግን አንድ ነገር ለማድረግ እሞክራለሁ ብላችሁ ብታስቡ አንተ ነህ ተረኛ። ምረጥ። ምኑን? ጣፈንታን የሚወስንልህ ሰው። እሱን ፍታው። ፍታው! ተነስ። ኦ ረስቸው። እዛ ጋር ካሉት ባሌዎች አንዷ ምረጥ። ያው እጣችሁ ሞት የሚሆን ከሆነ የሚገላችሁ እጣውን የሚያወጣላችሁ። ሁላችሁም የምትገዳደሉበትን ወይም የምትገሉበትን ከነዚህ ባሌዎች ውስጥ እየመረጣችሁ ታውጣላችሁ። ዳይ
ግደለው። አልሞተም፣ ግደለው። ግደለው። Zero. Zero. አይዞህ አንተ አይደለም የገደልከው፣ አፈንታው ነው የገደለው። ደግሞ ሰው መግደል ለአንተ አዲስ ነው እንዴ? ወይስ አንተ ሲሆን በጣም ውስጥን ተሰማ? አሁን ተረኛው አንተ ነህ። ምረጥ። እሱ ፍታው። ተነስ።
እሰረው። ሁላችንም እንገለናል። ሁላችንም ሞት ነን። እዛ ነገር ውስጥ ህይወት ብሎ ነገር የለም። ሁሉም ሞት ነው። እንዳትዘናጋ። ይኸውልህ እያጃጃለን ነው ዳኒ፣ እያጃጃለን ነው ያልኩህ እኮ ነው ዳኒ፣ እያጃጃለን ነው። ሁላችንም በአጉል ተስፋ ሊገለን ነው። ዳኒ ለምን አስብ? ይኸውልህ ሁሉም ሞት ነው። ህይወት ብሎ ነገር የለም እዛ ውስጥ ዳኒ። ደግመኛ እንድታስብ እድል ስጠህ ዳኒ። ተው አትፍቱ። ቁጭ አልኩህ። ግድ የለም ዳኒ ለምን አስብ? እያጃጃለን ነው ዳኒ፣ እያጃጃለን ያለው በአጉል ተስፋ ሁላችንም እንድንገዳደል የሚፈልገው ዳኒ። ተው አትምረጠው። ተው ዳኒ፣ ደግመህ አስብበት ዳኒ። ግደለው። አይ የምትል ከሆነ እስከ 3 ቆጥራለሁ። ካልገደልከው አንተን እደፋለሁ። 1 2 3 አልገልም። እንዲማ በቀላሉ እንድትሞት አላደርግ። እሰረው። ጓደኛህ አንተን ዕጣ ወስዷል። ስለዚህ ይሄ ቀሪ ብርቱካን ደግሞ ያንተ ዕጣ ነው ማለት ነው። ህይወት። ስለዚህ አንተ ተርፋል ማለት ነው። ጓደኛ አንተ ሊገል በነበረው መሳሪያ ትገለዋለህ። አይ የምትል ከሆነ ሁለታችሁንም እደፋችኋለሁ። ፍታው። ፍታው። ተነስ።
በቃ ማሪ ምራለሁ ብለኛል። ዋው ጀግና ጎበዝ ቆራጥ ነህ እባክህ። እኔ ለሌላ ሰው ብቻ ይመስለኝ ነበር እንደዚህ አውሬ ሆንከው። ለካ ለጓደኞችም አውሬ ነህ እባክህ። እስኪ የሬሳ ምርት እኮ ነው ያመረትከው። አብረው የበሉ ጓደኞችን ነው እኮ አንቄ የገደልካቸው። አብረው ያደሩ አብረው የኖሩ ጓደኞችን እኮ ነው በስመ አብ በገመድ አንቀ በምናምን ፈጥፍጠ የገደልካቸው። እዛ ጋር ካሜራ አለ ይዘልኝ። ታያለህ አይ ቪዲዮ እዚህ ቪዲዮ ውስጥ አንተም አለ። ለጊዜው የእነሱን ቪዲዮ ብቻ ይሆናል ለፖሊስ የምሰጠው። ግን አርፈህ ማትቀመጥ ከሆነ አሻፈረኝ የምትል ከሆነ አንተንም አሳልፈን የምሰጠው። የሰጠው ነገር ከተመቸህ አፍን ዘግተህ ነው። አይ ካልክ ግን So